ሰበር ዜና ላለፉት ጥቂት ሳምንታት በመካከለኛው ምስራቅ አካባቢ አንዣቦ የነበረው የጦር ደመና ዛሬ ሌሊት ወደ ለየለት ወታደራዊ ግጭት መሸጋገሩ ተረጋግጧል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ በሰጡት አስቸኳይ መግለጫ እስራኤል በኢራን ወታደራዊ ይዞታዎች ላይ የቅድመ ጥቃት እርምጃ መውሰዷን በይፋ አስታውቀዋል። ይህ እርምጃ የተወሰደው ኢራን በእስራኤል ላይ ልትሰነዝር የነበረውን መጠነ ሰፊ ጥቃት አስቀድሞ ለማክሸፍ እንደሆነም ተገልጿል። ከቴህራን የሚወጡ መረጃዎች እንደሚያመለክቱት በዛሬው ዕለት ንጋት ላይ በኢራን ዋና ከተማና በተለያዩ ስልታዊ ስፍራዎች ተከታታይና ከፍተኛ የፍንዳታ ድምጾች ተደምጠዋል። የአይን እማኞች ከተማዋ በጭስ መታጠሯንና ነዋሪዎች በከፍተኛ ድንጋጤ ውስጥ መሆናቸውን እየዘገቡ ይገኛሉ። እስራኤል በጥቃቱ በመቶ የሚቆጠሩ የሰው አልባ አውሮፕላኖችና ዘመናዊ የጦር ጀቷን የተጠቀመች ሲሆን በዋናነትም የኢራንን ሚሳኤል ማከማቻዎችና የአየር መከላከያ ጣቢያዎችን ኢላማ ማድረጓ ታውቋል። ምንም እንኳ የኢራን መንግስት አብዛኞቹን ጥቃቶች ማክሸፉን ቢገልጽም ከስፍራው የሚወጡ ምስሎች ግን የደረሰው ጉዳት ከፍተኛ ሊሆን እንደሚችል ይጠቁማሉ። ይህንን ጥቃት ተከትሎ በመላው እስራኤል ከፍተኛ የደህንነት ጥንቃቄ የታወጀ ሲሆን የሀገር ውስጥ ደህንነት መስሪያ ቤት ዜጎች በአቅራቢያቸው ወደሚገኙ የቦምብ መከላከያ መጠለያዎች እንዲገቡ አዟል። ትምህርት ቤቶች እንዲዘጉና የንግድ እንቅስቃሴዎች እንዲገደቡ የተደረገ ሲሆን የቴል አቪቭ ጎዳናዎች ጭር ብለው ይታያሉ። በሌላ በኩል አሜሪካ በዚህ ጥቃት ላይ ያላት ተሳትፎ በግልጽ እየታየ ነው። የፔንታጎን ምንጮች እንደሚጠቁሙት አሜሪካ ከእስራኤል ጋር በመቀናጀት ቀጠናውን ከኢራን ሊሰነዘር ከሚችል ጥቃት ለመከላከል አስፈላጊውን ወታደራዊ ድጋፍ እያደረገች ነው። ይህ ጦርነቱ በሁለት ሀገራት መካከል ብቻ ሳይሆን የቀጠናው ሀያላን የሚሳተፉበት ትልቅ ግጭት ሊሆን እንደሚችል ስጋት ፈጥሯል። ጦርነቱ በሊባኖስም በኩል ሌላ ግንባር ከፍቷል። የእስራኤል ሰራዊት በሊባኖስ ድንበር አቅራቢያ የሚገኙ የሂዝቦላ የሮኬት ማስወንጨፊያዎችንና የመሬት ስር ዋሻዎችን ማውደሙን ገልጿል። ይህ መረጃ እንደተሰማም የዓለም የነዳጅ ዋጋ በከፍተኛ ሁኔታ የሚጨምር ሲሆን በመካከለኛው ምስራቅ ሰማይ ላይ የሚደረጉ የንግድ በረራዎች በሙሉ ተቋርጠው አውሮፕላኖች መስመራቸውን እንዲቀይሩ ተደርጓል። ይህ በዓለም አቀፍ የንግድ ትራንስፖርት እንቅስቃሴ ላይ ትልቅ መስተጓጎልን ይፈጥራል። አሁን የዓለም ትኩረት ያለው በመካከለኛው ምስራቅ ላይ ነው። ኢራን ለዚህ ጥቃት ምን አይነት የአጸፋ ምላሽ ትሰጥ ይሆን የሚለው ጥያቄ በብዙዎች ዘንድ ስጋትን ጭሯል። ምንም እንኳን የተባበሩት መንግስታት ድርጅትና የተለያዩ የዓለም መሪዎች ግጭቱ እንዲቆም አስቀድመው ቢወተውቱ ሁኔታዎች ግን ወደማይመለስበት ምዕራፍ እያመሩ ይመስላል። እኛም ጉዳዩን በቅርብ እየተከታተልን አዳዲስ መረጃዎች ሲደርሱ የምናሳውቃችሁ ይሆናል። እስከዚያው ሰላም ቆዩ።